ውድ የተረት ተረት ቤተሰቦች እንደምን አላችሁ? ዛሬ ቆንጆ ተረት ይዤላችሁ ቀርቤያለሁ። በጥሞና አዳምጡኝ። በአንድ ወቅት ፍቅራቸውን፣ ሐሳባቸውንና ሁሉ ነገራቸውን እየተካፈሉ የሚኖሩ ባልና ሚስት ነበሩ። ሆኖም በህይወታቸው አጋማሽ ላይ ሚስትየው ከሌላ ሀብታም ሰው ጋር ወዳጅነት መስርታ ኩሽማ ትሆናለች። አፍቃሪዋም ከባሏ የበለጠ ሀብታም ስለነበረ ባሏን ፈታ እንድታገባው ይጠይቃታል። ሀብታሙም ሰው ትዳሯን እንዴት እንደሚያፈርስ ያቅድ ጀመር። መጀመሪያ ባሏ በጣም ውድ ዕቃዎች እንዲገዛላት እንድትጠይቀው አግባብቷት ባሏም ገዛላት። እሷም ወደ ፍቅረኛዋ ሄዳ ይህንኑ ነገረችው። ፍቅረኛዋም እንደገና ወርቅ እንዲገዛላት እንድትጠይቀው ነገራት። ሆኖም ባሏ በቂ ገንዘብ ስላልነበረው ገንዘብ ለማግኘት ሲል ስራ ፍለጋ መንከራተት ጀመረ። በመጨረሻም በቀን ሰራተኝነት ተቀጥሮ ባገኘው ገንዘብ ወርቁን ገዝቶ ወደ ቤት ሲመለስ እሷ ፍቅረኛዋ ጋር ሄዳ ነበር። ወርቁን ተቀብላ ለፍቅረኛዋ ሄዳ በማሳየት ተመልከት ባለቤቴ ገዛልኝ ብላ አሳየችው። እናም ፍቅረኛዋ መሸነፉን ስላመነ በጣም በመናደድ በመቆጣት ሌላ ዘዴ ይፈልግ ጀመር። ከዚያ እንዲህ አላት፣ አሁን ሄደሽ ባልሽን ተአምር እንዲሰራልሽ ጠይቂው አላት። እሷም ምን አይነት ተአምር ብላ ስትጠይቀው ምንም አይነት ተአምር ይሁን አላት። እሷም ተመልሳ ባሏ ይህንን ያደርግ ዘንድ ስትጠይቀው ባሏ በጣም ተጨነቀ። ምን ማድረግ እችላለሁ ብሎም ራሱን ጠየቀ። ጥልቅ ሐሳብ ውስጥ ከገባ በኋላ ጥሏት ሄደ። በመንገዱም ላይ ለፈጣሪው እንዲያ እያለ ይጸልይ ነበር። አምላኬ ሆይ እባክህ ባለቤቴ የምትፈልገውን አይነት ተአምር ሰራ ዘንድ እርዳኝ አለ። ከጥቂት ቆይታ በኋላ አምላክ ወደ እርሱ መጥቶ 2 በትሮችን ይሰጠውና ሰውየውን በመጀመሪያ በትር ከነካኸው ወደ አህያነት ይለወጣል፣ በሁለተኛው ደግሞ ከነካኸው ተመልሶ ሰው ይሆናል ብሎ ነገረው። ሰውየውም በትሮቹን ይዞ ወደ ሚስቱ በመመለስ አሁን ተአምር ላሳይሽ እችላለሁ አላት። እሷም ለማየት በመጓጓት ምን አይነት ተአምር እስኪ ያሳየኝ ብላ ስትጠይቀው ቆይ ላሳይሽ ብሎ በአንደኛው በትር ቢነካት ወደ እንስሳነት አህያ ሆና ተቀየረች። ከጥቂት ቆይታ በኋላ በሁለተኛው በትር ሲነካት ተመልሳ ወደ ሰውነት ተቀየረች። ከዚያ በኋላ የመጀመሪያውን ሰውን ወደ አህያነት የሚቀይረውን በትር ወሰደችና ወደ ፍቅረኛዋ ሄደች። ባለቤቴ ተአምር አደረገኮ ብላ ስትነግረው ምን አይነት ተአምር አላት። እሷም ቆይ ላሳይህ ብላው በበትሩ ብትነካው ወደ አህያነት ተቀየረ። ባልየውም አህያውን እየነዳ ከባድ ጭነት ይጭነው ጀመር። የሀብታሙ ሰው ጎረቤቶችም ይህ ሀብታም ሰው በመጥፋቱ በጣም ተጨነቁ። ባልየውም አህያውን ለብዙ ዓመታት በጣም ተገለገለበት። የሀብታሙ ሰው ጎረቤቶች ሀብታሙ ሰውዬ በማፈላለግ ላይ ሳሉ ሁኔታውን ስለተገነዘቡ ብልህ የአገር ሽማግሌዎችን ወደ ባልየው ላኩ። ባልየውንም አልቅሰው በመለመን አህያውን ወደ ሰውነት መልሶ እንዲቀይረው ተማጸኑት። ከብዙ ምልጃ በኋላ ባልየው አህያውን በሁለተኛው በትር ነካው። አህያውን በጣም አገልግሎ ስለነበረ ወደ ያረጀ ሰው ተቀየረ። ባልና ሚስቱ ኑሯቸውን በሰላም መምራት ጀመሩ ይባላል። ልጆችዬ ይህን ተረት ወደዳችሁት? እስኪ ምን እንደተማራችሁ ለቤተሰቦቻችሁ ንገሩ። ሌላ ጊዜ በሌላ ቆንጆ ተረት እመለሳለሁ። ቻው።